መረል ጌታ ሁ ማለቱ ስለማይቀር ለስሙ ክብር ይሁን። አሜን። በጣም ጌታን ባርካል። በዚህ ከሰዓት አንድ ነገር እንደሚሆን አንድ ነገር እንደምንካፈል በመንፈስ ላይ ነበር። ኦልሞስት ሁሉንም ተካፍለናል። አሜን። በጎናችሁ ያለው ሰው ተቀያሪ ሳትሆን ተጫዋች ነበር። ሃሌሉያ አሜን። አንዳንድ ወገኖች በቤንች መንፈስ እንዳትሆኑ ብዬ ነው። ከብቷል በቀጥለው ገባለው ብለን እንዳታስብ። ኳስ ጨዋታ ብቻ ነው 12 ነው። ስንት ነው? ብዙ ኳስ ስንት ነው? 11 በዛኛውና በዚህኛው ነው ወይስ ሁለቱ? 11 ነው። ብዙ ስለማላቅ የገጠር ልጅ ነኝ። ያኔ በጨርቅ እንደተጫወትኩ ነው። የድሮግባ ካካ ምናምን ካካም ጴንጤ ስለሆነ ነው የማውቀው። ጭብጨባችሁን በትክክል ነው። ማንም ሳይመርጠው ፎሎጂ የለ የተመረጠ የለ እጣት ቆማ የለ ሳያስበው ጥራትና ደረጃ መዳሚው ነው። ቁጭ እንትናም ጀመረው ጨዋ አልነበረ። ብራዘር መንፈሱ ሲመጣ ጨዋ የነበሩ ሰዎች ያውዳል። አክም ለክርስቶስ ነው የሚያስቡና አንድ እግዚአብሔር ሰው ሲናገር እንደዚህ ያለ 40 ሰዎችን ያስኩኝና ጸሎት ገባዋል። ከ40ዎቹ አንዷ ተገንጥላ ጥግ ላይ ቆመቻል። 39ኙ ላይ ክብር ወረደ። እሻካ ይላሉ አለ ቡስኬ ታስቶታ ብለዳሉ አለ 39 እሷ ጥግ ላይ ቆማ እንዲያለቻል አስባቸው። ጌታ ያየውት መጣ ወደ ሰው መጣና እጇን ነካስ ያረጋል። ሃሌሉያ አለች። የዶክ ሲያረጋል አንድ ወደኛ ጠጋለችና አረ ሃሌሉያ አለች። ሲጨምርባት ሃሌሉያ አለች። ደግሞ ሲነካት ሃሌሉያ አለችና ተቀላቀለች። የሚገነጣጥል ሰይጣን ነው። የእግዚአብሔር መንፈስ ይሰበስባል። አትላቷል የጌታ እጅ በላይ ነበር። አጥንቶች በሞሉበት ሸለቆ አኖረኝ። በላያቸው ላይ ትንቢት ተናገረ።
በመድራችን ላይ እግዚአብሔር በጥሩ ከተጠቀመባቸው ሰዎች መካከል አንዱ ሰው ናቸው። ዛሬና ገለግል ሄደን እንግዲህ አደራ አንዳንዱ በመስከር አንዳንዱ በመደገፍ በመረዳዳት ካልሆነ በስተቀር ዛሬ ምንወጣ አለስ ክብር ለኢየሱስ አሜን። ወይ የጌታ መንፈስ ያለቀው ቁጣ ቃላችሁ በኦሮምኛው ዳራ በአማርኛው አመድ ጌታ ስለታለ ጥርስ ያሱ ሲያምር አሜን። ሜዳ ላይ ፕሮግራሙ ተደርጓል። ጉባኤው ላይ አደገኛ የሆነ የእግዚአብሔር እሳት መጣ። የጌታ እሳት ሲመጣ ሰው ሁሉ በእግዚአብሔር ክብር ሲነካ ከመሪዎች መካከል አንድ ሰው እየሮጠ መጣና ማይክ ተቀበለ። ተዘበረ በደንብ ምን ነካችሁ? ሰፈርተኛው ስርዓት የለም እንዴ? ራስ ላይ አትገዙም እንዴ? ምንድነው ምናምን ታይባርክ የእግዚአብሔር ሰው ጌታ የረዳቸው ናቸው አሉ። መድረኩ ሲሰጣቸው ጊዜ ህፃናት ቀጥታ ተገለበጣቸው ወደ መድረኩ ሁሉኛ ህፃናት ብቻ ህፃናት ተገልብጠው መጡ። ደሞ ታውቃላችሁ የኢትዮጵያ ህፃናት ብራዘር አገር ለቀው ታይተባሉ ናቸው ብዛታቸው። ወረሩት መድረኩ። ከዛ እናንተ አዋቂዎች እንዳትዘምሩ ቄስንም ጨምሮ እንዳትዘምሩ አንፈልግም ያንተን መዝሙር። አሁን የሚዘምሩት ህፃናት ናቸው። አሜን። ህፃናቱ መዘመር ጀመሩ። የተስፋዬ ጫላ መዝሙር ይመስለኛል። ክብር በግርማ በክብር በግርማ በክብር በግርማ ከፍ ብለህ እንደና ሳምሮት አይደለም እነሱ ብራዘር ፒቻ ይጠብቁ ትራንስፖርት የለም የት የለም ለቀቁት። ሲከላከሉ የነበሩት ቄስ በመቀመጫቸው ላይ እንዲህ ማለት ጀመሩ። እንዳትንቀሳቀሱ ይላሉ ቄሱ። እንዳትንቀሳቀሱ ህፃናት ብቻ ይዘምሩ። ቄሱ ለካ ስላልተነኩ ነው እኛን ያጨናነቁ። ከጥቂት ደቂቃ በኋላ እየተንደባለሉ መጮህ ጀመሩ። እኛ አብረውኝ የነበሩ የጌታ ሰው ጃስ ያጥልቅ ያዝልኝ ኢየሱስ ጌታ አሜን። ከዛ ዋናው ሰካራማን ሆኖ ቢገኝ ጥሩ ነው። ራሳችን በቸርቹ ማለት ሻምፕራዳ አስተኩላ ምናምን ማለት ጀመሩ። ክብር ለኢየሱስ አሜን። አንዴ ማስታወሳለሁ ጅማ ከተማ እንዲሁ ለአገልግሎት እንጂ በልሳን እንዳትናገሩ ቢሉ ማስታወቂያ የተመደቡ አንድ ሰው ቆሙና መድረክ ላይ ሊናገሩ እኮ ነው። ጉባኤ መካከል ከአንዳንድ ስህተት ትምህርት ቦታ እየመጣችሁ በማይታወቅ ቋንቋ ምትጸልዩ ሻምፕራካስታ ፕሮስቴ ከንፍሎባቸው ወጣ። ክብር ለኢየሱስ ይሁን። እንዳታቀልሉት። ብዙ ሰዎች ገብተው በጾም ጸሎት ቢለምኑት አልመጣም። ስለወዳጄ
እጣና ጭሰህ የምታመጣው መንፈስ የለም። ጌታ ሲረዳ ብቻ። ስለዚህ ይሄ የመጣው መንፈስ እኛን ስትራፖ በስትራፖ አድርጎ ይሄዳል። ሃሌሉያ አሜን። እኛ ዓላማውም እኛን ማንቀጥቀጥ ብቻ ነው።